እሺ ሰላም ብያለሁ። ይሄ ክርስቶስ ተንሥአ እሙታን ከበዓለ ሃምሳ እስከ በዓለ ትንሣኤ ማለቴ ከበዓለ ትንሣኤ እስከ በዓለ ሃምሳ ድረስ ይባላል። ምልክቶች እዚህ ጋር አሉ። እንግዲህ በማን ፋንታ ነው የሚባለው? ዘውቱ ሳይባል ይሄ ይባላል ማለት ነው። ታውቁታላችሁ። ምልክቶች እነዚህ ናቸው። በደንብ አስረዳቸዋለሁ በመጨረሻ። ወስሉስ ቅዱስ ደግሞ መቼ ነው የሚባለው? በቅዳሴ ጊዜ ቅዱስ ብሎ ኪዳን ካለቀ በኋላ ወደ አሁኑ ወስሉስ ቅዱስ ይባላል ማለት ነው። እሺ እንዴት ነው የምለው? ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ወይም ደግሞ ይህንን እንዳማራጭ ወሀበ ሕይወተ እዚህ ጋር ነፍስ የሚል ምልክት አለው። ዘለዓለም ዕረፍተ ትላላችሁ ማለት ነው። ከዚያ ቅዱስ ካለቀ በኋላ እንግዲህ ኪዳኑ ካለቀ በኋላ ደግሞ ይሄን የሚባለው ኦ ስሉስ ቅዱስ መሐረነ ኦ ስሉስ ቅዱስ መሐከነ ኦ ስሉስ ቅዱስ ተሳሃለን ትላላችሁ ማለት ነው። አሁን እንግዲህ ምልክቶችን እንምጣ። እዚህ ጋር ለሄ ድፋት ነች። ቡሩክ ቡሩክ የቡሩ ቃ አጥመቀ የተለመደ ነው። አጥመቀ የሚል አለ። እዚህ ጋር በእፈ ማለት በእንተ ዝነፍቅረኪ ምልክቱ ተጻፈ እንጂ እዚህ ውስጥ ግን የለም። በአጋጣሚ የለም። እሺ እቺ ደረት ደሳ ደመና ልብሳ ቡበይ ይች ቡበይ ቡበይ እንግዲህ እዚህ ህልውቱ ህቱ ማለት ህልውቱ በበ ደግሞ እንግዲህ ይህንን አስተምር ያለው ሐዋርያትዮ ከበበ ይቻ ነብር ነች። አስቀምጥ ይከድንዋ በወርቅ ይከድንዋ በወርቅ ማለት ነው። ስለዚህ ክርስቶስ ተጫንኩል ማለት ነው። ምክንያቱም ድፋት ይችን ተጠቅሚ ይችን ድፋት የምትለው ይቺ ደረት ክርስቶስ ወደተች ተንሥአ እሙታን ቡሩክ ሞተ ቀ አጥመቀ ያልኳችሁ ማለት ነው። ወኬዶ ለሞት ወኬዶ ተጫንኩት ለሞት አነበብኩት ረ አንበር ነች ይችኛዋ ማለት ነው። ይችኛዋ ለእለ ውስተ መቃብር ይኸው እሙታን እንዳለው ምክንያቱም ምልክቱ ለእለ ውስተ መቃብር የሚለው እንዳንድ ወርድ ነው። ቡሩክ ነው። ይሄ ቡሩክ ለእለ ውስተ መቃብር እሙታን ወሀበ ሕይወተ ሐዋርያቱ ከበበ አጨራረሱ ግን ንሴ ይሄ አጀማመሩ ንሴ ኩልነ የሚለው ዞሮ አጨራረሱ ሐዋርያቱ ከበበን ስለሚወስድ ችግር የለው። ሐዋርያቱ ከበበ ምግራር ዳዩ ሐጸበ የውሳይ ነው የሚባለው ማለት ነው። ዘለዓለም ዕረፍተ ይከድንዋ በወርቅ ይሄ ስንት ጊዜ ነው የሚባለው? 3 ጊዜ ነው የሚባለው። 3 ጊዜ ኦ ያት ይችቦ በይ ያልኳት ኦ ስሉስ ቅዱስ ህቱ ማለት ህልውቱ ማለት ነው። መሐረነ ይኸው ኪዳኑን እዚህ ጋር ወስሉስ ቅዱስ ጋር የገባው ኪዳኑን ያለፍኩት ኪዳን ይኸው ትንሽ ሰፋ ስለሚል እዚህ ጋር ለመጻፍም ስለሚያስቸግር ለብቻ በተለይ ለካህናት ስለሆነ ኪዳን እሱን የብቻ ሰራለሁ በሌላ ጊዜ ማለት ነው። እሺ ለዛ ነው መሐረነ ኦ 30 አያት ኦ 30 ኦ ቡበይ ኦ 30 ኦ ስሉስ ቅዱስ መሐከነ ደሳ ደመና ልብሳ ኦ
ኦ ተመለሰች ችኛዋ ኦ ስሉስ ቅዱስ ተሳሃለን ህቱ ህልው ውእቱ ነው። በዚህ ልክ ነው። ይሄ በጣም ቀላል ነው። ይሄ ክርስቶስ ተንሳም አዲሳችሁ አይደለም ለእናንተ 3 ጊዜ ነው የሚባለው። በዚህ ልክ ነው። ወስብሐት ለእግዚአብሔር።